አስራት ንጉሴ ይባላል። የአዲስ አበባ ከተማ አስተዳደር ህብረተሰብ ተሳትፎ በጎ ፍቃድ ማስተባበሪያ ኮሚሽን ምክትል ኮሚሽነር ነኝ። ለመላው የአዲስ አበባ ከተማ ነዋሪዎች እንዲሁም የኢትዮጵያ ልጆች እንኳን አደረሳችሁ፣ እንኳን አደረሰን። ፀሐይ ኪባሞ ይባላል። የአዲስ አበባ ከተማ አስተዳደር ህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን ምክትል ኮሚሽነር ነኝ። አመሰግናለሁ። ገዛኸኝ ኃይሉ ይባላለሁ። የደንብ መተላለፍ ቅድመ መከላከል የህዝብ ተሳትፎ ዳይሬክቶሬት ዳይሬክተር ነኝ። ፀሐይ ታመነ ይባላለሁ። የአዲስ አበባ ከተማ አስተዳደር የበጎ ፈቃድ ማስተባበሪያ ኮሚሽን የኦዲት ዳይሬክተር ነኝ የማገለግለው። ስሜ ኢንደናሽ ታፈሩ ይባላለሁ። በህብረተሰብ ተሳትፎና በጎ ፍቃድ ማስተባበሪያ ኮሚሽን የአገልግሎት አሰጣጥ ድጋፍና ምዘና ዳይሬክተር ነኝ። ዛሬ እንግዲህ ከወትሮ በተለየ መልኩ አዲስ ዓመትን ስንቀበል ታላቁ የኢትዮጵያ ህዳሴ ግድብ ያጠናቀቅንበትና የመረቅንበት ዕለት ላይ እንገኛለን። ለህዳሴ ግድብ ከኪሷ ከቋጠረችበት ያልሰጠች እናት የለችም። ከላቡ ያላዋጣ አባት የለም። ከትምህርት ቤት ምሳቃው ያላጋራ የለም። በጉልበቱ፣ በእውቀቱ፣ በላቡ፣ በደሙ ያልተሳተፈ ኢትዮጵያዊ የለም። ሁላችን በጋራ ስንሆን ችለናል። ኢትዮጵያዊነት ይሄ ነው። ዕለቱ ከዚህ በፊት አዲስ ዓመትን ወይም ጳጉሜ እናከብር ነበር። የዘንድሮ በጣም ለየት ይላል። ምክንያቱም የዘመናት ቁጭት ነበረን። አባቶቻችን በፊት የነበረው ሀገራችን ላይ ትላልቅ ስራዎች ተሰርተዋል። በጦርነት በልማት ትላልቅ ስኬቶች ያስመዘገብንበት ነው። የአሁኑ ግን በጣም ለየት ይላል። ምክንያቱም የዘመናት ቁጭት የነበረበት ነው። ውጭ ሀገር ያሉ ዜጎቻችን እዚህ ያሉ ህፃናት ጭምር የምንቆጭበት ለዘመናት የፈሰሰ ወንዝ ነው። በጣም ደስ ብሎኛል። በጣም ደስ ያለኝ ለምንድን ነው? ሁሌ ህልሜ ነው። ሁሌ ጸልያለሁ እግዚአብሔር ፊት በጣም እንዲሳካ። እግዚአብሔር ደግሞ ለዚህ ቀን እድሜን ሰጥቶኝ የአፍሪካ ኩራት የሆነውን አባይ ተገድቦ እንዳይ ቢሆንልኝ እንደውም እዛ ሄጄ ነው የማከብረውን የሚል ነበር የነበረኝ ስሜት። ግን እዚህም ሆኜ በጣም ደስ ብሎኛል። በማለዳ እንደውም ስመጣ ጓደኞቼን ሁሉ በጣም ኢንስፓየር ያደረኳቸው ደስ ብሎኛል። በጣም ደስታዬን ለመግለጽ ወደር ያንሰኛል። በቃላት የሚገለጽ አይደለም። አባይ ገንዘባችን ብቻ ሳይሆን ህይወታችንንም ደማችንንም የሰጠንበት ነው። ታላቁ ህዳሴ ግድባችን እንደ ሀገር፣ እንደ ኢትዮጵያ፣ እንደ ህዝብ በበርካታ ወጀብ ውስጥ ሆነን የያዝናቸው ዓለም አቀፍ ሀገር አቀፍ ችግሮቻችን ሳያገዱን በወጀብ ውስጥ እያለን ኢትዮጵያኖች ተባብረው በአንድ ላይ ተመው እናት ከመቀነቷ አባት ያለው የኢትዮጵያውያን ሁሉ ያላቸውን የበኩላቸውን ድርሻ በኢትዮጵያውያን አቅም በኢትዮጵያውያን ችሎታ እና ገንዘብ የተገነባ ታላቁ ህዳሴ ግድባችን ነው። ይሄ ቀን እጅግ በጣም ልዩ ያደርገዋል። ትውልዶች ለዘመናት በእንጉርጉሮ በሐዘን በአልችልም ስሜት ማንም የለኝም የሚያግዘኝ የለኝም ከሚለው የእንጉርጉሮ የሐዘን ዝማሬ ወጥተው ዛሬ በጋራ ችለናል፣ በህብረት ችለናል፣ በመደመር አሳክተናል፣ እኛ ኢትዮጵያውያን የአባቶቻችን ልጆች ነን ብለው በተግባር ያረጋገጡበት ቀን ነው። የአይችሉም መንፈስ የተወገደበት ሁሉም ሰው ብርሃን ያየበት እንደ ስማችን ገናና ነው ኢትዮጵያን። ከዚህ በፊት በአባቶቻችን ነበር። አሁን ያለው ትውልድ ታሪክ የሰራበት የሚከፈለውን መስዋዕት ከፍሎ በውጪ የተደረጉ ተጽዕኖችን ውስጥ ያሉ ቅሬታዎችን ጭምር ችሎ ልማትን የሚጎትቱ ድርጊቶች እየተከሰቱ ነበር በሀገራችን በህዝባችን እርስ በርሳችን ባለው ግጭት የውጭ ሰው ስለነበረበት ማለት ነው። እሱን ጭምር ተችሎ ይሄን ልማት ማስመዝገብ ሌሎች አገሪቷ አሁን በቀጣይ አሁን ተረጋግታለች። በዚህ ሁኔታ ደግሞ
ትላልቅ የልማት ስራዎችን እንደምንሰራ እንደ ህዝባችን ቁጥር እንደ ስማችን ገናናነት ትልቅ ስራ የተሰራበት ነው ማለት ነው። የዛሬው ቀን ህዳሴ ግድብን የመገደባችን ብቻ ሳይሆን ኢትዮጵያውያን በታሪክ አባቶቻችን እንዳወረሱ ሁለተኛው አድዋ ወይም ዳግማዊ አድዋ የምንለውን ድል የፈጸምንበትና የአባቶቻችን ልጆች መሆናችንን በተግባር በመሪዎቻችን አማካኝነት ያረጋገጥንበት ቀን ነው። የኢትዮጵያን መሪ ደግሞ ዶክተር አብይ አህመድን እንኳን እግዚአብሔር ለዚህ እድል አበቃ እለዋለሁ። በጣም ደስ እያለኝ ነው ማመሰግነው። እንኳን እግዚአብሔር ረዳ ለዚህ እድል። የኢትዮጵያ ህዝብም እንኳን ለዚህ አበቃችሁ። ይሄንን ግድብ እያስመረቅ አዲሱን ዓመት ስንቀበል እንደምንችል በወጀብ ውስጥም ሆነን መስራት እንደምንችል ያረጋገጥንበት በዓለም አደባባይ ደግሞ የኢትዮጵያን ከፍታ የኢትዮጵያን አቅም ያሳየንበት ከተባበርን ከአቅማችን በላይ የሚሆን ምንም ነገር እንደሌለና የድሎቻችን ምስጢሮች ሁሉ አብሮነታችንና አንድነታችን እንደሆነ ዳግም አድዋን አረጋግጠናል ማለት ነው። እግዚአብሔር ኢትዮጵያን ያለፉ ዘመናትን ሊክስ ክቡር መሪያችንን ጠቅላይ ሚኒስትር ዶክተር አብይን ሰጥቶናል። በእሳቸው መሪነት ይሄን አሳክተናል። ሁለተኛውንም ውሃ የጨው ውሃ የባህር በር እናሳካለን። እጅግ በጣም ደስ የሚል ቀን ነው። በጣም ደስ ብሎኛል። ኢትዮጵያ ማለት ማህፀነ ለምለም ብዙዎችን ያፈራች ለዓለም የሚተርፍ ዕውቀት ያላቸው ወጣቶችን፣ አባቶችን፣ እናቶችን ያፈራች ናት። የጥቁር ህዝብ ተምሳሌት ናት። ኢትዮጵያ ማለት ቃላት አይገልጸኝም። በቃ ፊደላት አይመጥኗትም ስናገር እኔ በጣም ደስ ብሎኛል። ይሄ ቀን እንደውም ዓመታዊ በዓል ጭምር ሆኖ ሊከበር የሚችል በጣም ኢትዮጵያን አንድ ያደረገ ምክንያቱም ተሳትፏችን የጋራ ነበር። አንዱ ከአንዱ ተለይተን ሳይሆን እጅ ለእጅ ተያይዘን ነበር ልማትን ስንሰራ የተሰራው። ስራውን በቅብብሎች ነው የተሰራው። የሆነ አንደኛው መሪ ጀመረው፣ አንደኛው መሪ አጉልብተው፣ አንደኛው መሪ አስተካክሎ እንዲጨርስ ያደረገው በቅብብሎች የተሰራ ስራ ስለሆነ በግሌ ለኛ ለኢትዮጵያን ብቻ አይመስለኝም። አሁን በአፍሪካ ደረጃ ትልቅ ተስፋን ሌሎችም አካላት እንዲነሳሱ በየአካባቢውም የልማት ስራዎችን በግላችን ጭምር አቃቱን የምንላቸው ነገሮች እንደሌሉ ይቻላል መንፈስ እንዲችል የተደረገበት ነው። ዛሬ የምናስመርቀውን ታላቁን የኢትዮጵያ ህዳሴ ግድብ ትጥቅም ስንቅም አድርገን ቀጣይ ለምናስባት ለበለጸገች ኢትዮጵያ የኢኮኖሚ ሉዓላዊነቷ ለተረጋገጠ የሰብአዊ ልዕልናዋ የተረጋገጠ ለህዝቦቿ ብቻ ሳይሆን ለጎረቤቶቿ መሸሻ መከታ የምትሆን አገር ለመገንባት ያቀድነውን እቅድ ተግባራዊ ለማድረግ ድህነትን፣ ስደትን ታሪክ ያደረገች ኢትዮጵያን ለመገንባት ሁሉም ኢትዮጵያዊ በተለመደው በለመድነው እጃችን በጋራ ተባብረን መቀጠል ያስፈልገናል። ትጉና መልካም ሰው መሆንን እናትርፍ። መትጋት ያስፈልገናል። ገና ብዙ እንሰራለን። ብዙ ነገር አለ በሀገራችን የሚሰራና እጅ ለእጅ ተያይዘን በፍቅር በአንድነት ኢትዮጵያን ወደፊት እናስኬዳታለን። ኢትዮጵያ የብዙ ህዝብ እናት ናት። ለዓለም ሁሉ የምትተርፍ እናት ናት እና ቀድሞም አንደኛ ናት። አሁንም አንደኝነቷ ይቀጥላል። ብዙዎች ብዙ ነገር ቢሉ ተስፋዋ የሚለመልም እንጂ የሚጓደል አይደለም። በዚህ አጋጣሚ እንኳን ለ2018 በዓል ዳግም እንኳን አደረሳችሁ። የተለየውን የአሁኑን ድላችንን እያጣጣምን ለቀጣይ የብልጽግና ጉዟችን ያቀድናቸውን እቅዶች በጋራ ለማሳካት ትውልዱን ለማነጽ ሀገር ለማሻገር ሀገር ለመገንባት ሁላችንም ትብብር አብሮነትን ወንድማማችንና እህትማማችነትን ኢትዮጵያዊነትን አስቀድመን በጋራ እንትመም በጋራ ለቀጣይ ድሎች እንሰናዳ እንዘጋጅላለሁ። መልካም በዓል። ሁላችን ኢትዮጵያውያን በተለይም ደግሞ የአዲስ አበባ ከተማ አስተዳደር በብሎክ ያላችሁ አመራሮች፣ በህብረተሰብ ተሳትፎ ስር የምትሳተፉ በጎ ፈቃደኞች በህዳሴ ግድብ ሳትዝሉ ሳትደክሙ የኔ ነው ብላችሁ በጉልበት በእውቀት በገንዘባችሁ ያዋጣችሁ ያስተባበራችሁ በሙሉ እንኳን ደስ ያለን እንኳን ደስ ያላችሁ ማለት እወዳለሁ። 2018 አዲስ ዓመት ለኢትዮጵያ ከኩስመና ወደ ማንሰራራት ከፍ ያልንበት በሐሳብ በይቻላል ስሜት
የምንቀበለው ዓመት ነው። እንኳን አደረሳችሁ ማለት እወዳለሁ። እንኳን ደስ አለን፣ እንኳን ደስ አላችሁ። በጣም ደስ ብሎኛል። ለመላው የኢትዮጵያ ሕዝባችን እንኳን ደስ ያላችሁ። መልካም አዲስ ዓመት እላለሁ። የታሪክ ጥፋት ላይ እንገኛለን። ከዚህ በኋላ ወደ ከፍታ እንጂ ወደ ዝቅታ ወደ ቁልቁለት የምንመለስበት ጊዜ አብቅቷል። በጋራ ችለናል። እግዚአብሔር አምላካችን ኢትዮጵያና ሕዝቦቿን ይባርክ። አመሰግናለሁ።